የተለያዩ ዓለም አቀፍ ገንዘቦችን ይዛችሁ ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የትኛው ባንክ ላይ ወይም ደግሞ ጥቁር ገበያ ነው ወይስ የግል ምንዛሬ ቢሮ በከፍተኛ ደረጃ የሚመነዝረው የሚለውን መረጃ በየዕለቱ የምታገኙበት ገጽ ነው። አዲስ ሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 170 ብር ከ36 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ደግሞ ኢትዮጵያ ውስጥ ሮሃ ፎሬክስ ላይ አንዱን የአሜሪካ ዶላር 169 ብር ከ55 እየመነዘሩ የሚገኝ ሲሆን መሸጫው 172 ብር ከ94 ነው። እንደዚሁም በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የኢትዮጵያ ብሔራዊ ባንክ ላይ አንድ የአሜሪካ ዶላር 151 ብር ከ52 እየተመነዘረ የሚገኝ ሲሆን መሸጫው 152 ብር ከ10 ነው። እንደዚሁም ሂጅራ ባንክ ላይ በ149 ከ31 እየመነዘሩ በ152 ብር ከ30 ሲሸጡ አንበሳ ኢንተርናሽናል ባንክ ላይ ደግሞ በ148 ብር ከ65 እየመነዘሩ በ151 ብር ከ62 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 198 ብር ከ25 እየተመነዘረ የሚገኝ ሲሆን በግል ደግሞ ከሚመነዝሩ ቢሮዎች ውስጥ ኢትዮጵያ ውስጥ ሮሃ ፎሬክስ ላይ አንዱ ዩሮ 192 ብር ከ01 እየተመነዘረ የሚገኝ ሲሆን በ195 ብር ከ85 በመሸጥ ላይ ይገኛል። በባንክ ደግሞ በከፍተኛ ከሚመነዝሩ ባንኮች ውስጥ በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። ኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ ዩሮ 176 ብር ከ80 እየተመነዘረ የሚገኝ ሲሆን በ176 ብር ከ94 በመሸጥ ላይ ይገኛል። እንደዚሁም ገዳ ባንክ ላይ በ173 ብር ከ47 እየመነዘሩ በ176 ብር ከ80 ሲሸጡ አንበሳ ባንክ ላይ ደግሞ በ172 ብር ከ85 እየመነዘሩ በ176 ብር ከ31 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 226 ብር ከ75 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ ደግሞ አንዱን ፓውንድ 215 ብር ከ04 እየተመነዘረ የሚገኝ ሲሆን መሸጫው 219 ብር ከ34 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ የኢትዮጵያ ብሔራዊ ባንክ ላይ አንድ ፓውንድ ስተርሊንግ 202 ብር ከ64 እየተመነዘረ የሚገኝ ሲሆን መሸጫው 202 ብር ከ65 ነው። እንደዚሁም አቢሲኒያ ባንክ ላይ በ198 ብር ከ52 እየመነዘሩ 202 ብር ከ49 ሲሸጡ ብርሃን ባንክ ላይ ደግሞ በ198 ብር ከ02 እየመነዘሩ 201 ብር ከ99 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ድርሃም ነው። አንድ አረብ ኤሚሬት ድርሃም በዛሬው ዕለት በጥቁር ገበያው 46 ብር ከ38 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ ደግሞ ኢትዮጵያ ውስጥ አንዱ ድራም 45 ብር ከ85 እየተመነዘረ የሚገኝ ሲሆን መሸጫው 46 ብር ከ77 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ሂጅራ ባንክ ላይ አንዱን ድራም 43 ብር ከ80 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ67 ነው። አዋሽ ባንክ ላይ ደግሞ 43 ብር ከ33 እየተመነዘረ 44 ብር ከ20 ሲሸጥ ብሔራዊ ባንክ ላይ 41 ብር ከ45 እየተመነዘረ 41 ብር ከ53 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 23 ብር ከ92 ሲመነዘር በግል ምንዛሬ ቢሮ ውስጥ ደግሞ 22 ብር ከ35 እየተመነዘረ የሚገኝ ሲሆን መሸጫ 22 ብር ከ80 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች የኢትዮጵያ ብሔራዊ ባንክ ላይ 21 ብር ከ38 እየተመነዘረ የሚገኝ ሲሆን 21 ብር ከ39 መሸጫው ነው። ወጋገን ባንክ ላይ ደግሞ 20 ብር ከ87 እየመነዘሩ 21 ብር ከ29 ሲሸጡ ብርሃን ባንክ ላይም አንዱን ዩዋን 20 ብር ከ83 ገዝተው 21 ብር ከ25 መሸጫው ነው። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 45 ብር ከ42 ሲመነዘር በግል ምንዛሬ ቢሮ ደግሞ 44 ብር ከ02 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ90 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች አዋሽ ባንክ ላይ አንዱን የሳውዲ ሪያል 42 ብር ከ40 እየመነዘሩ የሚገኝ ሲሆን 43 ብር ከ25 መሸጫው ነው። ሂጅራ ባንክ ላይ ደግሞ 42 ብር ከ35 እየመነዘሩ 43 ብር ከ19 ሲሸጡ ብሔራዊ ባንክ ላይ ደግሞ 40 ብር ከ60 እየመነዘሩ 40 ብር ከ61 መሸጫው ነው። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያው 214 ብር ከ11 ሲመነዘር በግል ምንዛሬ ቢሮ ሮሃ ላይ
አንዱን የስዊዝ ፍራንክ 200 ብር ከ14 እየመነዘሩት የሚገኝ ሲሆን 204 ብር ደግሞ ከ14 ደግሞ መሸጫው ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች የኢትዮጵያ ብሔራዊ ባንክ ላይ አንዱን ስዊዝ ፍራንክ 191 ብር ከ14 ሲመነዘር በ191 ብር ከ15 ደግሞ መሸጫው ነው። ወጋገን ባንክ ላይም 186 ብር ከ42 እየመነዘሩ በ191 ከ15 ሲሸጡ፣ አቢሲኒያ ባንክ ላይ ደግሞ በ185 ከ91 እየመነዘሩ በ189 ከ63 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 121 ብር ከ69 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት አንዱን የካናዳ ዶላር 108 ብር ከ14 እየመነዘሩ የሚገኝ ሲሆን መሸጫው 110 ብር ከ30 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች የኢትዮጵያ ብሔራዊ ባንክ ላይ አንዱ የካናዳ ዶላር 108 ብር ከ54 እየተመነዘረ የሚገኝ ሲሆን 108 ብር ከ56 መሸጫው ነው። አዋሽ ባንክ ላይ ደግሞ በ106 ብር ከ43 እየመነዘሩ በ108 ብር ከ54 ሲሸጡ፣ ብርሃን ባንክ ላይ ደግሞ በ106 ብር ከ06 እየመነዘሩ በ108 ብር ከ18 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 110 ብር ከ95 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ብሔራዊ ነው። ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር በዛሬው ዕለት 98 ብር ከ90 እየተመነዘረ የሚገኝ ሲሆን መሸጫው 98 ብር ከ95 ነው። ልማት ባንክ ላይ ደግሞ 95 ብር ከ85 ሲመነዘር 97 ብር ከ76 በመሸጥ ላይ ይገኛሉ። እንደዚሁም ንግድ ባንክ ላይ 94 ብር ከ82 እየመነዘሩ 96 ብር ከ71 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 18 ብር ከ12 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩት የኢትዮጵያ ብሔራዊ ባንክ ላይ አንድ ክሮና 16 ብር ከ21 እየተመነዘረ የሚገኝ ሲሆን 16 ብር ከ22 መሸጫው ነው። ወጋገን ባንክ ላይ ደግሞ 15 ብር ከ81 እየመነዘሩ 16 ብር ከ22 ሲሸጡ፣ አቢሲኒያ ባንክ ላይ ደግሞ 15 ብር ከ77 እየመነዘሩ 16 ብር ከ09 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 555 ብር ከ64 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩት ውስጥ ኢትዮጵያ ብሔራዊ ባንክ ላይ አንድ ኩዌት ዲናር 496 ብር ከ51 እየተመነዘረ የሚገኝ ሲሆን 498 ብር ከ52 ደግሞ በመሸጥ ላይ ይገኛል። እንደዚሁም ልማት ባንክ ላይ 480 ብር ከ54 እየመነዘሩ 490 ብር ከ15 ሲሸጡ፣ ንግድ ባንክ ላይ ደግሞ 472 ብር ከ93 እየመነዘሩ 482 ብር ከ39 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 45 ብር ከ25 ሲመነዘር በባንክ ደግሞ 41 ብር ከ90 እየተመነዘረ ይገኛል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 452 ብር ከ30 ሲመነዘር በባንክ ደግሞ 399 ብር ከ58 በመመንዘር ላይ ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በጥቁር ገበያው 240 ብር ከ28 ሲመነዘር በባንክ ደግሞ በ209 ብር ከ95 እየመነዘሩት ይገኛሉ። ሌላኛው ገንዘብ ደግሞ ኦማን ሪያል ነው። አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 443 ብር ከ02 ሲመነዘር በባንክ ደግሞ 395 ብር ከ28 እየመነዘሩት ይገኛሉ። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በጥቁር ገበያው 4 ብር ከ06 ሲመነዘር በባንክ ደግሞ 3 ብር ከ65 እየመነዘሩት ይገኛሉ። የመን ሪያልን ደግሞ ስናይ አንድ የመን ሪያል በጥቁር ገበያው በ0.71 ሳንቲም ሲመነዝሩ በባንክ ደግሞ በ0.62 ሳንቲም እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ77 እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክ በ0.82 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ18 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክና ሰብስክራይብ ያደረሳቸው